አላህ ወላሂ ነው ምላችሁ ይህንን ዱዓ አላህን አንድ ቀን ብቻ ነው የጠየቅኩትኝ በህይወቴ ደግሜው አላቅም። የዛሬ ዓመት አካባቢ ነው። ነገር ግን አላህ እስካሁን ድረስ በእያንዳንዱ ቀኖች ውስጥ የዱዓውን ውጤት ያሳየኛል። ዱዓውን ከመጀመራችን በፊት ግን የምትወዷቸው ሰዎች ጋር በደንብ እንዲደርስ ቪዲዮውን ሼር አድርጓቸው። ላይክም እያረጋችሁ ጀምሩ። አሁኑኑ ላይክ አድርጉ። ቁርአን ላይ ያለ ዱዓ ነው። ነቢዩላህ አዩብ አለይሂ ሰላም ከ18 ዓመት የበሽታ ስቃይ በኋላ እጃቸውን ከፍ አደረጉና ረቢ አሉ፣ ጌታዬ ሆይ አሉ፣ ኢኒ መሰኒ የዱር እኔ እኮ መጥፎ ነገር አግኝቶኝ ነው ያለሁት አሉ። በሽታ ውስጥ ነው ያለሁት። ታዲያ አንሳልኝ አድነኝ ምናምንም አይደለም የምለው። ወአንተ አርሐሙ ራሒሚን አሉ። የአዛኞች ሁሉ አዛኝ የመሐሪዎች ሁሉ መሐሪ አንተ ነህ አሉ። አንተ የአዛኞች ሁሉ አዛኝ ሆነ የመሐሪዎች ሁሉ መሐሪ ሆነ እኔ ግን በሽታ ውስጥ ነው ያለሁት ብለው ዱዓ አደረጉ። አላህም ምን አለ? ፈስተጀብና አለ፣ ዱዓውን ተቀበልነው አለ አላህ። ለሱ ብቻ አይደለም ለቤተሰቦቹ ብቻማ አይደለም፣ ከሱ በኋላ ለሚመጡት ሰዎች እሱን መሰል ለሆኑ ሰዎች በዚህ ዱዓ ጭንቀታቸውን እናነሳላቸዋለን አለ አላህ ሱብሓነሁ ወተዓላ። ወላሂ ነው ምላችሁ ይህንን ዱዓ አንድ ቀን ብቻ ከልባችሁ አላህን ጠይቁት። ለእስቲጃባው እኔ ምስክር ነኝ። ጥር 25 የተዘጋጀውን ዓለም አቀፍ የአዛንና የቁርአን ውድድር ማናችንም አንቀርም። ትኬቱን የምታገኙበትን አማራጭ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ረቢ ኢኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን።